ከዛ በኋላ ቆይ አልኩ ኤርሚ ቆይ ላስረዳ ስለ ኖ አንተ ፎቢያ አለብህ እንዴ አልክ እኔ እዚህ ላይ ከዚህ በፊት ለምን እንደዛ አልኩ አታቋርጠኝ ላስረዳ ስለ ፎቢያ አለብህ እንዴ አልከኝ ከዚህ በፊት ተናግሬያለሁ ብዙን ሰው ከኛ ልጅ ከዚህ ላይ ቲክቶክ ላይ ያጣላ ያለው ይሄ አካሄድ ነው ልክ የሆነ ሰው ኦሮሚኛ ያወራ ቪዲዮ ሲሰራ ቅጣት የሚሆነው የዜግነት ክብር በለው እየሰማኝ ነው ይል ብዙ ጊዜ ተጣልተው ይወጣሉ ልክ ሰው ኦሮሚኛ ያወራ ቪዲዮ ሲሰራ የዜግነት ክብር ሲጀመር ትልቁ ስህተት ነው የዜግነት ክብር ማለት ያሸነፈ ሰው ነው ሊል የሚገባው ክብር ነው እኮ ምን አልኩኝ ራቱ ይኸውልህ እንደ ምርጫ እኮ አሁን አንተ ለምን ከዛ ሳይድ አየኸው ነው እኮ የደበረኝ ከዛ ሳይድ ለምን አንደኛ እኔ ጊፍተር ያዘዘኝ ነገር ነው ያልኩ ከዛ ሳይድ ለምን ሰው ጊፍተር ካለ አንተ ቀለል አድርገህ እኮ ቀና ብለህ ሳይድ ለምን እንዳየው ታውቃለህ ሪስፔክት ነው ብለህ እኮ ማለት ነበረብህ እንጂ እኮ ትክክል አይደለም ስማኝ ቆይ ቋንቋ ጋር ማገናኘት አልነበረብህም ነው ራቱ ለምን እንደዛ እንደማደርገው ልንገርክ ብዙ ጊዜ ይሄ ነገር አፕን አድርጓል ከዚህም በፊት እየነገርኩ እኮ ነው አንተ ለመስማት እኔ ላይ እኮ ነገርኩ እኮ እኔም ተብያለሁ አልኩ ስማኝ ቆይ አንዴ በመጀመሪያ ይሄ ነገር ቅጣት ነው አሁንም ደጋግሜ ልንገር የዜግነት ክብርን በኩራት ለዋለሁ ሜቢ አንተን ሳስወጣው ልለው ይችላልው የሀገሬ ብሔራዊ መዝሙር ስለሆነ ኢትዮጵያዊ ብዬ ስለምጠራ ገብቷል አይደል ኢትዮጵያ ውስጥ እኮ ማንንም ከማንንም የተሻለ ኢትዮጵያዊ አይደለም ወንድሜ ማንንም የለም ይላው አቃለው እኔ አሚን ራቹ ያውን እኮ እዚህ ጋር እንትን መቅጠሩ አስፈላጊ አይደለም ይላው እኔና አንቺ መሃል ሁለታችንም እንደ ሰው ነው የምናወራው እንደ አበሻ ነው የምናወራው እንጂ ዘር ቅጣት ነው አርጋ አያችሁ እኔ የኢትዮጵያ ብሔራዊ መዝሙር መዘመሬ ቅጣት ነው እና እንደዚህ አይነት ሰዎች አሉ በቃ የሆነ ትክክል ያልሆኑ እነሱ ብቻ ኢትዮጵያዊ እንደሆኑ የሚያስቡ ከነሱ አመለካከት ከነሱ አስተሳሰብ ውጪ የሆነ ሰው ሁሉ ኢትዮጵያዊ እንዳልሆነ የሚያስቡ ምናምን ሰዎች አሉ እንደዛ አይደለም ወንድሜ አንተ ኢትዮጵያዊነት ወይም ኢትዮጵያዊነት ኢትዮጵያን መውደድ አንተ 13 አመት ተምረ እንዳደከው ላይሆን ይችላል እሺ ወንድሜ በኔ ደግሞ እኔ ተወልጄ ባደኩበት አካባቢ እኔ ኖሬ ህይወቴን ባሳለፍኩበት አካባቢ ኢትዮጵያዊነት አንተ እንደምታስበው አረንጓዴ ቢጫ ቀይ የሆነ ሃይማኖት የሆነ ቋንቋ ምናምን ላይሆን ይችላል እንድታውቀው ከእንደዚህ አይነት አግላይ መንፈስ መውጣት አለበት ሰው እኔ የምፈልገው ነገር ካላለ እኔ ወደድኩትን ካልወደደ እኔ ያደረኩትን ካላደረገ ኢትዮጵያዊ አይደለም የሚል አይነት አካሄድ በጣም አደገኛ ነው እና እኔ ደግሞ ያው ዛሬ ትንሽ ስሜታዊ ሆኜ ሲሪየስ አደረኩት ነገሩን ልጅ በጣም ስላናደደኝ ነው በጣም ነው የሚያናድደው እኔ ልንገራችሁ አንዳንዴ የሆነ አባባል አለ ኢትዮጵያ ውስጥ ትልቁ ዘረኛ እኔ ብሔር የለኝም የሚለው ነው እንትን አለ ይሄ እንዲ ሽፍንፍን ያለ አደገኛ ዘረኝነት አለ ኢትዮጵያ ውስጥ ሽፍንፍን ያለ ስለሆነ አልተገለጠም በቃ አይታወቅም ኢትዮጵያን ወዳለው ሀገሬ ምናምን የሚል ነው እና ሲታይ እንደዚህ ሽፍንፍን ብሎ ሲታይ ወይ ሰው የኢትዮጵያን ይላልና ዲፕ ዳውን ግን በጣም አግላይ ሌሎችን የሚገፋ በክፋት የተሞላ